ከዚህ ከትወና ስራ ውጪ ወጣ ብለው የሞከሩት ሌላ ሙያ አለ? ከዛ አይተውት ይሄ ስራ ለኔ አይሆንም ብለው የተዉት ሙያ ካለ? አልዋሽም፣ ሞከርኩት የለም። ከልጅነቴ ጀምሮ እዚህ የደረስኩበት በእንደዚህ ሙያ ውስጥ ነው። ደናሽ ነኝ፣ በጣም እደንሳለሁ። ይሄ ደግሞ ኢሚቴሽን ምንድነው ማስመሰል የሚባሉት ነገሮች እሱን እወዳለሁ። የብዙነሽ በቀለ አለ ራሱ አተኩሬ ሳየው የሰውን ተፈጥሮ ድንገት ያስቀኛል አይምሮ ይዞ። አሁን እንደውም ቁጭ ስላልኩ ነው እንጂ የእሷን በቃ ኢሚቴት ማድረግ ደስ ይለኛል። አደናነሷ፣ መድረክ አያያዟ፣ ቅላጼዋ በዘመናዊ ሙዚቃ እንቅስቃሴ እሷን የሚያክላት ያለ አይመስለኝም። ብዙዎች አሁን እንኳን የመጡት ወጣቶች ራሳቸው ብዙም አይንቀሳቀሱም። ልክ እንደ ሸንበቆ ይገተራሉ፣ ዘፍነው ይወጣል። ትንሽ ማነች ዘሪቱ ከበደ በጣም የምወዳት፣ እነ ጂጂ እነዚህ ጎበዞች ናቸው። እነ ቤቲጂ ነው ማንም የሚሏት እነዚህ ኮንዶችም አሉ። እነ ማን ቴድሮስ የሚሉት ይሄ ሙዚቃዎች ሁሉ ዳንስ ናቸው የሚለው ቴድሮስ ነው ስሙ አይደል? ዮዮ ነው ቴዲዮ እነ ቴዲዮ በጣም የምወዳቸው። አንድ ደግሞ አለ አፍሪካ ምናምን ጆኒ ራጋ በስማም የምወደው። በቃ እነዚህ ሰዎች ያልጠቀስኳቸው ሊኖሩ ይችላሉ አላውቅም እንጂ እነዚህ በጣም የሚማርኩ ናቸው። እንደ እንትና ደግሞ ጸጥ ቆሞም ቢዘፍኑ በቃ መስብ ያላቸው አሉ። እንደነ ኤፍሬም፣ እነ ቴድሮስ ታደሰ ራሱ ትንሹ ቴድሮስ፣ እነዚህ እንደ መወራጨትም አያስፈልጋቸው። ቆመሽ ቅላጼያቸውን፣ ድምፃቸውን፣ ግጥማቸውን ቆም ብለሽ እንድታዳምጭ የሚያስደርጉ ሰዎች አሉ። አንዳንዶች ደግሞ ልክ እንጨትም እንደተሰካባቸው የአልባሳት አሻንጉሊት መስለው በቃ ምንም እንቅስቃሴ የለም፣ ዘፍነው ይወጣሉ። እኔ እነሱም ሲደነቁ ይገርመኛል። እና ያነሳንበት የብዙነሽን ነው። በጣም ነው የምትንቀሳቀሰው። መድረኩን እንዴት እንደምትሞላ ጥላሁንን አይተሽው እንደሆነ እንዴት ሲጫወት አይኑ እንትና ብቻ አይኗም ደግሞ እንደዚህ የሐረሯ ልጅ ማነች ስሟ? ከነ እንትና ጋር ሃይማኖት እንዴት እሷ አይኗ ብቻ ይደንሳል። እንዴት እንደሚማረከው ብላ ስትለው እሷ መደነስ የማያስፈልጋት አሉ ብዙዎች አሉ። እንደ የነ ጎሳዬ ጊዜ የነበሩት በጣም ደስ የሚሉሽ አሉ እና ኃይልዬን የመሳሰሉ። በእኔ ጊዜ ደግሞ እነ ፀሐይ ዮሐንስ ሀመልማል እንኳን ራሷ ብዙም አትንቀሳቀስም፣ ግን ትደመጥ ነበር። አስቴር አወቀ ብታያት መድረኩን እንዴት እንደምትሞላው እንኳን መስፈኗ እንኳን አደረሳችሁ የምትለዋ ነገሯ ሁሉ መስህብ አለው። ድምፅ ቅላጼዋ ራሱ ደስ ይላል። እና የአሁኖቹ ግን በቃ የፈረደበት ቴክኖሎጂ አለ። እኔ ብዙም የሚመቹኝም አይደለም። አንደኛ የራፕ ነው የምትሉት ራፕ እሱ አለ። እንደው ከራፐሮች ደግሞ እንትናም ደስ ይለኛል። እንደው ልጅ ሚካኤል አለ እንጂ ራሱ እንደው ዘሚካኤል ቢለው ራሱ እንደው ልጅ ባይል እሱ ደስ ይለኛል በጣም። ከድምፁ ጎርናናነቱ ጎልደን ቮይስ ነው። ደግሞ የድሮውን አራዳነት እንዴት እንደተጫወተ ስዕል ነው በቃ የሚመስልሽ። በምዕናብ ይዞሽ ይሄዳል። በዛን ሰዓት የነበሩ ሰዎች እሱን ይወዱታል። የራሱ እይታ አለው። የሚገርምሽ በጣም ደስ ይለኛል እሱ። ማነው ዘሚካኤል ደስ ይለኛል እሱ። ቻውን ያላስታወስኳቸው አሉ። እንትናም ደግሞ ይሄ ኦሮምኛ የሚጫወተው ልጅ ማነው? ከአንድ እንተሎ ነው ምናምን ገበያ ላይ እንተሎ ይሄ የቦረና ጨዋታ የሚጫወተው አቡሽ ነው ባቡሽ። እሱ ደግሞ የአፍሪካ ተምሳሌት ነው። የአፍሪካ ቢቶች አሉ አይደለም? የሚለው ይሄ ፓወር ያላቸው
ስፒሪቹዋል ናቸው የሱ ዘፈኖች ደግሞ ያው ቦረና የተጫወተበት ቢት ቀይታችሻል እዛ ውስጥ ያለው መንፈስ ስፒሪቹዋል ነው። በቃ ግዛፍ የነሳ ነው። ያቡሻው ከሚገርመኝ በቃ የራሱ ከለር ይዞ ይመጣል። ቀለም አለው የሚታይ አሁን እንተሎ ገበያ ላይ ያለው እንደገና ደግሞ ቦረና ከብቶቹ ጋር ይሄ በቅቤ ተቀቅሎ ቡናዎቹ እንዴት እንደሚጠጡ እንደሚበሉ እዛ ኳየሮቹ የሚቀባበሉ ዘፋኞቹ በቃ ደስ ሁለቱንም መርጅ ያደረገ ነው። የባህላዊውንም ዘመናዊ እና የሚደመጥ ነው የእሱ አሁን በጣም በቃ እንደውም ምን ሽልማት ላይ እንዴት እንደማይሸልሙት ያናድደኛል። ለምንድን ነው የማይሸልሙት? ነው በቃ ራሱ መሸለም የማያስፈልገው ሰው ብራንድ ነው ራሱ እሱ ደስ ይለኛል። እዚህ ደግሞ የወላይታ ዘፋኞች ደግሞ አሉ። ማንም ይባል ኩችላ ነው ኩቻ ነው ምናምን ብቻ የሆነ ልጅ አለ ረጅም ካባ የዛን የወላይታ ዘፈን የሚዘፍን ልጅ አሁን ለጊዜው ስሙን ረሳሁት እንጂ እነዚህ ያሉ በተለይ ባህል ላይ የሚጫወቱ ሰዎች ይማርኩኛል። አንዳንዶቹ ደግሞ አሉ ሰውን ዝቅ አድርገው በግጥሞቻቸው ላይ የሚናገሩ በተለይም ሴት ልጅን መናገር አልፈልግም። እነዚህም ደግሞ ትልቅ ቦታ ላይ ይደረሳሉ። እኔ ሰውን ተፈንቶ እንዴት እንደሚወድ አላውቅም። እነዚህ አይመቹኝም። ሮፍናን ብታይ የመጣበት ከለር ደስ ይለኛል። በቃ እንደዚህ አይነት ሰዎች አዳዲስ መንገዶችን ይዘው የሚመጡ ሰዎች ዘሪቱ ራሱ እንትና ደግሞ ይሄ ሚካኤል ነው የሚባለው አሁን በቅርብ ያስቀረጸው ሚካኤል አሁን በቅርብ ትዝታን ሲጫወት የነበረው ሚካኤል ኮፍያ የሚያደርገው ልጅ ማለት ነው። ሚካኤል በላይነህ ነው። ሚካኤል በላይነህ አሁን እሱ እነ ማነው አብነት ነው አብዮት ነው አብነት አጎናፍር እነዚህ የመጡበት የነገሱበት እንትና ከሁሉ ደግሞ በጣም ደስ የሚለኝ አሁን በቅርብ ከስዊድን ነው ከኖርዌይ የመጣው ልጅ ጎሳዬ ነው ያኛው የጎሳዬ ጓደኛ አሁን በቅርብ መጥቷል። እሱ ራሱ ያለው ከለር ባንጋዲ ላይ ፀጉሩ እንደዚህ የሚቋጥረው ልጅ አሁን አስተካክሎታል። ከኖርዌይ ነው መሰለኝ የመጣው። እሱ ራሱ የራሱ ከለር አለው። በተለይ በፍቅር ላይ የሚዘፍናቸው ዘፈኖች እና አብዛኞቹ በጣም በጣም አሪፎች አሉ። እንደው ስማቸውን ስላልጠራው ስላላስታወስኳቸው አይደለም። ብዙ እንደዚህ አይነት ነገሮችን መጥኜ አብጠርጥሬ ስለምከታተል ነው እንጂ ብዙ አሉ። ታለንትድ የሆኑ ሰዎች አሉ። አሁን አንድ ምንድነሽ ደህና ነሽ የሚሉ ልጆች አሉ። ጎበዞች ናቸው፣ ብልጦች ናቸው፣ ጎበዞች የመጡበት መንገድ ግን የሉም። አሁን ሰዓት አንድ አውትሻይን የሚሆኑ ሰዎች አሉ በብልጠት። እነዚህ ነገሮችም አሉ። ጎበዞች አርቶ የገባቸው ሰዎች አሉ። አንዳንዶቹ ደግሞ የስድብ ይሰድቡና ተሰድበውም እነሱ ጥሩ ቦታ ላይ ይደርሳሉ። እንግዲህ ለጊዜው ግን አይዘልቁበትም። መድረክ ስትዘጋጅላቸው ደግሞ ትንሽ ልጅ አለ ልዩ ትንሽ ልጅ አሜሪካን ነበረ፣ አሁን በቅርብ መጥቷል። አንተ ናቲን እኮ እሱ እዮብ ይሁን አላውቅም፣ ብቻ ግን አሁን ከአሜሪካ መጥቶ ነበር እሱ ልጅ። አሁን ስለ ከአለማየሁ እሸቴ ጋር ነፍሱን ይማረውና ከሱ ጋር የዘፈነ ልጅ አለ። ማሪንጌ ቻቻ አይደለም፣ አንድ ትንሽ ልጅ አለ መጥቷል አሁን አሜሪካ። እሱ መድረክም ቀረበ፣ በካሴት ማስቀረጸ አንድ አይነት ነፃዬ እነ አመልማል እነ ነዋይ ታያቸው እነሱ ተጠናቀቁ፣ ተሰርተው ያለቁ ናቸው። ደስ የሚሉ
አሁን የሚመጣውም ደግሞ ትውልድ እነሱን እያየ አሁን በዚህ አይ ያለው ቢያይ አንድ እኮ ላይ ጥሩ ነው። የሚያመጡ አሉ። የተወሰኑት ናቸው የሚያዩት፣ የተወሰኑት በጣት የሚቆጠሩ። አሁን ለምሳሌ እንትናን ተመልከቹ። እኔ ጥላሁንን ነው የማይበት። ይሄ ዳዊት ጽጌ ነው ዳዊት ጽጌ ሁለት ዳዊቶች አሉ። ያኛውም ዳዊት ትንሹ ትልቁም የሚገርም ነው። ትንሹም ደግሞ አለ። አሁን ከባላገሩ ውድድር ዳዊት ጽጌ ነው አለ። ዳዊት ጽጌ ነው እሱ። አሁን ለምሳሌ ተመልከች ከዲሲፕሊኑ ጋር አሁን እሱ ወራጭ ቢደንስ ሰከን ብለሽ የምታዳምጪ ልጅ ነው። እነዚህ የተመረጡ ሰዎች አሉ። በቃ ልክክ የሚሉ ስግጥ የሚሉ የሚሰግጡ አሉ። እንደዚህ ነው። አሁን ካለንበት ርዕስ ሳንወጣ ወደ ፊልሙ እንውሰደው እና አሁን ላይ እየተሰሩ ያሉ ፊልሞች ሲወርድ ሲዋረድ የመጣውን የእኛን ባህላችንን እሴቶቻችንን የጠበቁ ናቸው። ያው ፊልም ማለት ጊዜውን የምናሳይበት ማሳያ ነው፣ ምንዋጅበት ነው። ምን ያስባሉ እስኪ? አሁን ያሉት ፊልሞች እሴቶቻችንን ጠብቀው ነው ወይንስ አዲስ የራሳቸውን የሆነ ሌላ ጀነሪዝም የመጡ ናቸው? ምን አይነት ፐርስፔክቲቭ? ከባድ ጥያቄ ነው የጠየቅሽ። ምክንያቱም እነዚህ ጥናት የሚፈልጉ ናቸው። በመሰለኝና በደሳለኝ የምትነግሪያቸው ነገሮች አይደሉም። እነዚህ ላይ ጥንቃቄ ያስፈልጓል። ምክንያቱም እያንዳንዱ በዘመን የራሱ ቀለም አላቸው አይደለም። እኔ አሁን ይሄ አልተከተሉም ይሄን ተከትሏል ለማለት ትንሽ በእውቀት መብሰል ያስፈልጋል ብዬ አስባለሁ። ምክንያቱም ያስፈራሻል፣ ስለምትናገሪው ነገር ላይ መጠንቀቅ ያስፈልጋል ብዬ ነው። ይህን እንደዚህ ነው ብል ይሄኛው አንተ ምን ስለምን ምን ጥያቄ ሊያነሳ ይችላል። የዛኛውን ደግሞ ባመሰግን እንደዚሁ ድሮም አይነት ነገር ነው። ድሮን እና ፋቂ የሚባሉ ነገር ያስመጣልና ስለዚህ ጥናት ያስፈልገዋል። እንደ ግለሰብ ግን ስናገር በትንሽዬ በዚህ በልደት ካሜራዎች አለ አይደል? እንደሱ እንኳን እየተቀረጹ እኛ ከሎሊውድ እንደገና ደግሞ ከማን ነው ናይጄሪያው ምንድን ነው የሚባለው? ሎሊውድ ነው የሚባለው። ናይጄሪያው ሎሊውድ። አዎ ልክ ነኝ። ሆሊውድ የህንዱ ነው፣ ሎሊውድ የናይጄሪያው ነው። እና ከነሱ እንኳን የተሻለ ነው እኛ የምንሰራባቸው። አሁን ትልቁ ችግራችን ዓለም አቀፍ አለማድረጋችን ነው እንጂ በጣም አሪፍ ፊልሞች ይሰራሉ። እንደውም አሁን እየገዘፈ እየመጣ አሁን ምንድን ነው እኔ አንዴ በኦስካር የታጨ አንድ ፊልም ሰርቼ ነበረ። ከሆሊውድ የመጡ ሰዎች ዳንግሌ የሚል ወይም ደግሞ ዘላምብ የሚል ኦስካር ታጭቶ ነበረ እና ምን አሉን፣ እኔና አንድ አሁን በህይወት የለችም በ87 ዓመቷን የሞተች እዛ ላይ ተሳታፊ ነበር። ሁለታችንም ፀጉራችን አሪፍ ነው። እኔ መነኩሴ ሆኜ ነው እዛ ላይ የምሰራው እንትን ላይ ዳንግሌ ላይ። አንዱ ዳይሬክተር ጠራንና ፎቶግራፍ አብሬያችን እነሳ አለ። እሺ ፀጉሬን ይዘው ይሄ ፂሜን ቁጥጥ አደረገኝ። ሙስታሽ መስሎ የተለጠፈ ፀጉር መስሎት እውነት አልመሰለውም። በቃ እየለጠፍን ምንሰራ ነው የመሰለው። የፀጉራችን ሁሉ ነጭ መሆኑ አልመሰለውም። የሴትዮዋንም ጎተታት እንደዚህ። እንግሊዝኛ ቅደም እንደነገርኩት ጨዋ ነኝ። በአስተርጓሚ እነ ማነው ያሬድ ማንም ሹመቴ ነበረ፣ እሱ እያስተረጎመልን። እናንተ አለ ይሄ ዳይሬክተሩ ሆሊውድ ውስጥ እኮ ነው የሚሰራው፣ በጣም ከባድ ዳይሬክተር ነው። እና እናንተ አለ በ3 ነው 4 ነገሮች ላይ የተኛችሁ ህዝቦች ናቸው አለ። እንግዲህ ከውጭ የመጣው ሰውዬ ሲነግረን ታዝቦቱን ነው የሚነግረን። አንደኛ አለ ብዝሃ ታሪክ አላችሁ፣ እኛ እየፈጠርን ብዙ ሀሳቦች አሏችሁ፣ የሚሸጡ የሚገዙ ሀሳቦች አሏችሁ። እኛ ግን እየፈጠርን ታሪክ እየፈጠርን እየሰራን ምንም ብዙ ዝም ብሎ የሚታይልን አይደለም። ሁለተኛ አለ ይሄ ላንድስኬፓችሁ መሬታችሁ ስፒሪቹዋል ነው። ተራሮቻችሁ በተለይ በጣም የሚገርሙ ናቸው። ልብ ይስባሉ፣ ልብ ያንበረክካሉ። ሜዳዎቻችሁ ሁሉ
ሶስተኛ ካራክተራይዜሽን፣ ይሄ ባህሪ አወራረስ ላይ እናንተ በጣም እኛ ቴክኖሎጂ ተጠቅመን ነው ለማልቀስ እንኳን ቴክኖሎጂ ተጠቅመን ነው፣ ለመናደር ቴክኖሎጂ ተጠቅመን ነው። እናንተ ተፈጥሮ የሰጣችሁ ናችሁ። ይሄ ሁሉ እያላችሁ አልተጠቀማችሁበት። በጣም ነው የደነገጥነው። እውነት ነው። ታሪክ እያለን ቲያትር እንኳን ይህንን በግልጽ መናገር ፈልጋለሁ። ቲያትር እንኳን የኛ ደራሲዎች ታዋቂ ታላላቅ ደራሲዎች እያሉ እንደነ ውድነ የመሳሰሉ ውድነ አንድ ቀን ትርጉም ሰርቶ አያውቅም። አስታጥቃቸው ይሁን ትንሹ አስታጥቃቸው ይሁን ነው። አስታጥቃቸውን አሁን በቲያትር እንትን ላይ አሁን ዩኒቨርሲቲ የእሱ ነው መማሪያም ወደ 108 ቲያትሮች ጽፏል። እንኳን በኢትዮጵያ በአፍሪካም እንደዚህ የጻፈ ሰው የለም። ሁለተኛው ደግሞ ውድነ ነው ይታይሽ እና ብዙዎቹ ከውጭ ነው ቀርተዋ አይጠየቁበትማ። ፈሪዎች የበዙበት ነው። ደራሲዎች የበዙበት ሀገር ነው ያለ። ምን አለ አወለጋግደው እንኳን ለኛ በእኛ ስሜት የሚንጸባረቅ ነገር ቢጽፉ ጥሩ ነው። አሁን ብሔራዊ ቲያትር ብትመጪ እንግዲህ ከሰኞ በስተቀር 6ቱን ቀን ይሰራበታል። 6ቱንም ቀን አብዛኛውን ብታዩ 1-2 ነው እንደዚህ የሀገር ውስጥ ቲያትር አለ ትርጉሙ ያልሆኑ። ሌሎቹ ግን ብታያቸው 5ቱ 4ቱ ትርጉም ናቸው። ምናምን ሰይጣን ይልሻል፣ ምናምን ጋብቻና ትዳር ይልሻል። ምን ያደርግልኛል እኔ የኢሮፕ ቅራቅንቦ። እውነት ይሄ ላይ መንግስትም ቲያትር ቤቱም ማሰብ አለበት። ለምንድን ነው የኛ የማይበረታቱት? ውድያውን የጻፈው አለ የሌሊት ሙሽሮች፣ እንደገና ደግሞ ቤርሙዳ በደራሲ ማነው ህይወት ላይ የተመሰረተ በዓሉ ግርማ ላይ ተመልካች የበዛበት። ለምን ወደኛ አንመጣም? ምን ያሸሸናል? ቅድም እንዳልኩሽ ነው። እነዚህ ሰዎች የመሰከሩት ነው። ታሪክ አለን፣ ያውም ጣፋጭ ታሪክ፣ አሳዛኝም ታሪክ አለን። እሱን ብናቀርበው። ጀርመኖች እኮ ሂትለርን ይጥሉት እንጂ አሁን ስላደረሳቸው ነገር ያከብሩታል። ምንም ፋሽስት ቢሆን ምንም ናዚ ቢሆን ያስጎበኙናል እኮ። ሲቀጣበት የነበረውን ቦታ ያስጎበኛሉ። እኛም ድክመታችን ላይ ብንሰራ ታሪካችን ላይ ብንሰራ ምን ጎደለ? የቀድሞዎቹ እንደነ ጉዲፈቻ የመሳሰሉት ነገሮች አሉ በጣም የሚወደዱ ብዙ። እንደው አሁን አላስታውሳቸውም እንጂ በተከታታይ ድራማም ሰው ለሰውን የመሰለ ዓለምን የመሰለ ሰንሰለትን የመሰለ ተከታታይ ድራማዎች እንኳን ዝም ብለን ለቅመም ነው የውጮች ማሳየት ያለብን እንጂ ያውም ደግሞ እንደነ ሀምሌትን የመሰሉ ኦቴልን የመሰለ ጋሽ ጸጋዬ እኮ ራሳቸው እንግሊዞቹ እኛ እንደዚህ አልጻፍነውም፣ እንዴት አውቀ ጻፍከው? የክብር ዜግነት ሁሉ ሰጥተውታል ለጋሽ ጸጋዬ፣ ሎሬት ጸጋዬ ገብረመድኅን። እንዲህ አይነት ጸሐፊዎች ነበሩን። የከርሞ ሰውን የጻፈው እንዲህ አይነት ታላላቅ ሰዎች ነበሩ። እንደነ ጌትነት አይነቱ ውበትን ፍለጋ፣ የእግዜር ጣት፣ ምን የመሳሰሉ ጽሁፎች የጻፈ ነው። በሀገሩ ሰርዶ ነው መጠቀም ያለበት። የውጭ ሰርዶማ ምን ይጠቅመናል? እኔ አሁን የጋብቻ ነው ምናምን ብቻ ተይውና እንደዚህ ምን ይጠቅመኛል? የእነሱ ክላሲካል እንደነ ኦቴሎ እነ ሼክስፒርን እነ ሮሜና ጁልየትን በቃ ለቅመምነት ያስፈልጋል። ስለዚህ እነዚህ ሰዎች ያሉት አሁንም ትክክል ናቸው። አልተሰራበትም። በዚህ ላይ ፊልሞቻቸውንም ስመጣልሽ እንደዚሁ ናቸው። በቃ አርስታቸውን ብትሰሚ እንደዚህ ነው ምናምን ነው። ራሱ ቴዎድሮስ ተሾመን ብታዩ ፊልሞቹ በጣም አሪፎች ናቸው። የሚጽፋቸው ይዞ የሚመጣው ዘውግ ሁሉ የሚገርም ነው። ብዙ አሉ አሁን ያልጠቀስኳቸው እና እስቲ ወደኛነታችን እንመለስ ያስፈልጋል። ወደኛ ካልተመለስን ወደፊት ልጆቻችን የሚያዩት አሁን የአርበኛው ልጅ ብታይ የኛው ነው።
እኛን የሚሸታን አርበኞቻችንን ምን እንዴት የት ላይ ነው ያሉት? አከበርናቸው፣ ጣልናቸው ከነጸጾቻችን ነው የቀረበው እዛ ላይ እና እንዲህ አይነት ነገር ቢቀርብ እኛን የሚሸቱ ነገሮች ብንጽፍ ይጠቅማል። አሁን ሎሊውድ ናይጄሪያዎች የራሳቸውን ነው አንዴ መጡ እኛ ጋር ዋናው ባለሀብቱ ሰውዬ መጣ። ተስፋዬ ገብረ ማርያም ነበር የቲያትር ክፍል ዳይሬክተሬት ነው የዛን ጊዜ መጡ ሊጎበኙ እና ሰልፍ ነበር። ምንድን ነው ይህ ሰልፍ ሲሉት ብሎ ሲጠይቅ የቲያትር ወይም የፊልም ነው። እንዲህ ነው ፀጉሩን አናቱን ይዞ የጮኸው። እንዴት ምን አይነት ብትታደሉ ነው እንደዚህ ሰልፍ የሚኖርባቸው እየተጋደላችሁ የምታዩት ምንድን ነው? አንደኛ በቋንቋችንም ስለሆነ ጥሩ ነው። ዓለም አቀፍም ማድረግ አለብን አንዳንድ ጊዜ። ከዛ እኛ ጋር እኮ 10 ሰው ከገባ አዳራሻችን ምርጥ ነው ፊልማችን ማለት ነው። 10 ሰው ከገባ እኛ እኮ 1400 ሰው ነው የሚገባው። አሁን ቀነሰ እንጂ አሁን በቃ የተለመዱ ሰዎች መቅረብ ማውጣት አንችልም። በተወሰኑ ሰዎች ላይ እንኮፈስና እነሱም ብቻ ታለንት ድንበር የለውም። እንደውም ፊልም ላይ የማይታወቁ ሰዎች ናቸው መውጣት መድረክ አደባባይ ፊልም መውጣት ያለባቸው። ስለዚህ ካልሰራንበት አሁንም ልጆቻችንን እያጣናቸው ነው የምንመጣው። ካልጻፍን ዛሬ ታሪካችንም እየደበዘዘ ነው የሚመጣው። ስለዚህ መመለስ መቻል አለብን። ወደ ተፈጥሮ መመለስ አለብን። ወደ ራሳችን መመለስ አለብን። የተውሶ ሁሌ የተውሶ ነው። ድምቅ አትይበት። ማንነትንም ያሳጣል እንጂ በዛው ልክ በቃ ይሄን ነው የሚያመጣብሽ። ይሄ የማንነት ጥያቄ ቀውስ ውስጥ ይከታል። ይሄ እንደ በደርግ ጊዜ ምንም የተለየ ነገር የለም እኮ በራሳችን ነበር የምንጽፈው። ፊልሞች መጡ። አሁን ቢዝነስ ሆነ። የአንዱን ስም መቀየር ነው እንጂ እዚህ ጋር ሮዚና ተብሎ እንደሆነ እዛ ጋር ደግሞ ሮዚናን ይቀየርና ሳሮን ብሎ ይጽፋል። ግን ታሪኩ አንድ አይነት ነው። ምንድን ነው ምንስ ነው ለልጆቻችን የምንሰጣቸው? ከ10 ዓመት በፊት ግን ጥሩ ይጻፉ ነበረ። ሁልጊዜ እኔ ደስ የሚለን እንደ ጉዲፈቻን የመሰለ ቲያትር ሚዛን የሚባል ኧረ ብዙ አሉ። እኛን የሚሸቱ ከነ ጉስቁልናችን የቀረቡ አሉ። እንደነ አልቦ የሰራዊት ራሱ ይሄ አባይ ነው ሰማያዊ ፈረስ እሱ ነብይ ነው። እሱን ጽፎ ነው ዛሬ አባይ የተገደበው። ከምሬ ነው። እንዲህ ያሉ ነብይ የሆኑ ሰዎች አሉ። አልተጠቀምንባቸውም። ምክንያቱም ነቢይ በሀገሩ አይከበርማ። ጌትነትን ተመልከች። ውበትን ፍለጋ የእግዜር ጣት እንዴት እንደሚያምር በቃ አትጠግቢው። በፊልም ተሰራ። አልወደድኩትም። ይቅርታ ይደረግልኝ። በፊልም መድረክ ላይ የነበረው ለዛ ሽታው እነ ሙሉ አለም የነገሰችበት ከዛ በፊትም ነግሳለች። እነ አረጋወይን እነ ቴዎድሮስ ተስፋዬ እንጻተ እነ ደረጀ ደመቀ ያረጋል አጥናፉ ነው ማን አሁን ሞቷል፣ ነፍሱን በአጸደ ገነት ያኖር። እነዚህ ሰዎች የሰሩበት ነው ደስ የሚል። የስዩም ተፈራ አሁን ሐሙስ የሚባል በተውኔት ላይ የተሰራ የተዋናያኖች ጉዳታቸው እንዴት አፍቃሪዎች ሆነው እንዴት እንደሆነ የሚያሳይ ስዩም ተፈራ የዛሬ 33 ነው 34 ዓመት የተሰራ 39 ዓመት ነው እንጂ በደርግ ጊዜ የተሰራ። እንዲህ አይነቶችን ነው መስራት ያለብን። እኔ አሁን ሀው በ6 ወር እነ ስዩም አሉ ሌሎችም አሉ ተክተው ቢሰራ ስላለፈ አይደለም። ሌሎች እኮ ዘመን ያለፈበትን አሁን ሀምሌት ዘመን ያለፈበት ነው ግን ይሰራል። አሁንም
እንደዚህ አይነት ነገሮች ሀሁ በስድስት ወር እናት ዓለም ጠኑ ቴዎድሮስ ቢሰራ የቴዎድሮስ ራዕይ አሁን የጌትነት እንደዚህ ማንነታችንን የሚለይ ውጫሌ 17 እነዚህ ቢሰሩ አንደኛ ማንነታችንን ይገልጻሉ። እኛነታችን ልጆቻችንም ስለ ማንነታቸው ስለ ሀገራቸው ሁሉ ተከላካይ ይሆናሉ። አንድ ጦር ታከማቻለሽ ማለት ነው። እዚህ ልጆቻችንን በእንደዚህ መልኩ በአርበኝነት መልኩ ብታሳድጊያቸው እንደ አሜሪካን ሀገር እኮ ብሔራዊ ውትድርና አለ። በጥበቦቻቸው ነው የሚሰሩት። ያንን ተገደው አይደለም የሚሰለጥኑት፣ ጥበቦቻቸው ያስገድዳቸዋል። ሆሊውድ ዛሬ ምን አሜሪካን እኮ ጠንካራ ሆነ አይደለም፣ ሆሊውድ ነው በምናብ ይወስድሻል። ቬትናም እኮ አሸንፋቸዋለች፣ ግን መሸነፋቸውን አይሰሩም። ፊልሞቻቸው ላይ አይሰሩም። ሰንደቅ ዓላማቸው መሬት እንዳትነካ የሚያደርጉት ትግል አለ። ቪክትሪ ቱ ቪክትሪ የሚል እንዲህ አይነት ነገር ነው መስራት ያለብን። ልጆቻችንን በአርበኝነት ማጓዝ፣ በእውቀት ማሻገር። ይሄ ካልሆነ በስተቀር አላቅም። የሚቀጥለው አደጋ አለው ብዬ አስባለሁ። በተለይ ጥበብ አንዳንድ የሚባል ነገር አለ። ጋዜጠኞች 4 አይና ናቸው፣ 4ኛው መንግስት ናቸው ይባላል። መሆን ያለበት ግን ጥበብ ነው። ነጋሪም አስከባሪም ቢፈልግም መርዝም የሚሆንበት አለ። ረዳት ፕሮፌሰር ደበበ ሰይፉ የሚሉት አለ። የኪነ ጥበብ ሰዎች ትንሽዬ የመርዝ ብልቃጦች ናቸው ይላሉ። እውነት መርዝ ይገልሻል፣ ያድንሻል። እጃችን ላይ ነው ያሉ። ለመዳንም ለመሞትም እጃችን ላይ አለ። ያም ደግሞ ትልቁ ሚዛን ጥበብ ነው። በጥበብ ሀገር ይለካል፣ እድገቱ ይለካል። ሼክስፒር ያለው የአንድ ሀገር እድገቷ የሚለካው በኪነ ጥበብ ሰዎቿ ነው ይላል። እኛ አሁን የምንለካበት ሚዛን ሁሉ የለንም። እኔ እንግሊዝ አይቻለሁ። በጥበብ ላይ የሚሰሩት ስራ ዛሬ እዚህ የደረሱበት በ16ኛው ክፍለ ዘመን ኢንዱስትሪያል ሪቮሉሽን ሲነሳ ኪነ ጥበብ ነበር ያሳደጋቸው። ኪነ ጥበብ ብዙን ነገር ይሸፍናል። ስለዚህ እኔ ለመንግስት 3ኛው መንግስት ቢሆን ለእኔ ደስ ይለኛል። ስለዚህ በኪነ ጥበብ ተመንዝሮ የማያልቅ ባህልና ወግ አለ፣ ወግ ያለን ሰዎች ልማድ አለ። ወደዛ ብንመለስ ጥሩ ነው። አዎ መሆንም ያለበትም ነው። እዚያው ምንድን የምታየው በቃ ዛሬ አድሮ መገኘትን ነው። ገንዘብ ተገኘ ምንም ይጨማለቅ ምንም ይሁን ገንዘብ ማግኘት ነው። ያ ደግሞ እስከ መቼ ነው? እስከ መቼ ነው የሚቀጥለው? እስከ መቼ? በኪነ ጥበቡ እንትን ላይ ዓለም ላይ ትልልቅ አሻራ የጣሉ ስቲል በህይወት ያሉ ሰዎች አሉ፣ ግን የጠፉ ከሚዲያ እና እንደው እነማን ነው እርስዎ ሰጀስት የሚያደርጉት ቢወደሱ ቢገኙ ቢያወሩ ብለው የሚያስቧቸው ሰዎች? አሁንማ ማን ብለሽ ታነሻለች? የሉም፣ በህይወት ያሉም አብዛኞቹ የሉም። እንደውም አሁን ማንን ታነሻለች? እና አሰለፈች አሽን ያለች አሰለፈች በቀለ፣ እነ ጠለላ አሁን በቅርብ ሞተች። እነ ፍቅርተ ደሳለኝ አሉ፣ ወይንሸት በላቸው አለች። ብዙ ሊወሱ ሊነሱ የሚገቡ ሰዎች አሉ። ግን ያው ወይ ስንታመም ነው ይባልና ለፕሮፓጋንዳ ፍጆታ ወይም ደግሞ ለሾው ወይም ደግሞ አንድ ነገር ካምፓኒ የጋዜጣው ካምፓኒ ወይ ዋቴቨር ማንም ይሁን ለአንድ ጊዜ ብቻ። አስናቀች ወርቅ እኮ ታማ ቤቷ ማንም አልጠየቃትም ከኔ ጀምሮ። ማንም ሰው እየናፈቀች እየራባት ነው የሞተችው። እንዲህ ያለ ስንሞት ብቻ ልመና ይወጣል፣ ስንታመም ልመና ይወጣል። እንግዲህ ልመና የለም። አክተሮቹን እኛ እንደሱ እንሆን አይደለም። አትሊስት መቀራረብ መቻል አለብን። ለምን እንደሚፈራ አላውቅም። እኛም ፈርተን መንግስትም ወደ ራቅ ብሎ ውይይት ይደረሳል። መሸሽ አይቻልም። ኪነት መደባዊ አይደለች፣ በቃ የሁሉም ነች። አንቺ ቤት ትገባለች፣ እዛ ቤት እሱ ቤት ይገባል። የትም እህት ነች።
ሃይማኖት የላትም፣ ዘር የላትም፣ ድንበር የላትም ኪነ ጥበብ። ስለዚህ እችን የመሰለች ነገር እንዴ ሩሲያ እኮ እዚህ የደረሰችው በኪነ ጥበብ ሰዎቿ ነው። በኪነ ጥበብ ሰዎቿ የትም ብትሄጂ ታላላቅ የምትብያቸው ሀገሮች እና አሜሪካ በሆሊውድ ነው ዛሬ ታላቅ የሆነችው። እንግሊዝም እንደዚሁ ቦታቸውን አካባቢያቸውን አስጎብኝተውናል። አንድ አክተር ወይም አክትረስ ድንገት በዛ በኩል ካለፈች፣ እኛ ቶትንሃም ነበርን። ቶትንሃም የሚባል ሰፈር ውስጥ ነው ሀገር ውስጥ ነበር የምንኖረው። ካለፈ ድንገት እንኳን ካለፈ ያ ቦታ ያሉት ነጋዴዎች እየተሯሯጡ እየተላላጡ ነው። ምን ይሰጥ ምን ይደረግልህ? አየር መንገድ ሲገባ አየር መንገዱ ሁሉ በነፃ ነው የሚደረግለት። እኛ ለምነንም ስፖንሰር እንኳን ስንጠይቅ ልመና ነው የሚመስለው። ለራሱ ጥቅም እንደሆነ አይገባም ብዙ ጊዜ። እኔ በዚህ አጋጣሚ ስፖንሰር አድራጊዎች ልመና አይደለም የምንለምናቸው፣ ጥበቡን እስቲ አንድ መስመር አስይዙት፣ አንድ መንገድ አሻግሩት፣ እስቲ ትንሽ ፈቀቅ ያድርጉት። በቃ ተጠቃሚዎች ናቸው። እዛ ማስታወቂያ በኪነ ጥበብ ሰዎች ነው የሚዘጋጀው። ወጣ እንዶ ተናገረ ወይም ደግሞ ቲሸርታቸውን ለበሰ ማለት ያ ማስታወቂያ ዓለም ሁሉ ነው የሚቀባበሉ። አዲዳስ እኮ በኪነ ጥበብ ሰዎች ነው። ኃይሌ ገብረስላሴ እኮ ሰርቶታል። አዲዳስ ሲሆን ብቻ የሆነ ማስታወቂያ ሰርቷል። ኃይሌ የለበሰው ማለት አስቢ እንግዲህ ህዝቡ ሁሉ ነው። የተጣመመም ጫማ ያው ምንም ይሁን ብቻ አዲዳስ ኃይሌ ለብሶ አድርጎታል፣ ተጫምቶታል። ክብሩን እንግዲህ ተመልከት። ስለዚህ እንደዚህ ፑማ አዎ በኪነ ጥበብ ሰዎች ነው የሚዘጋጅ ማስታወቂያ የሚሰራ። እኛ ስፖንሰር ስጠይቅ ልክ ለምነሹ እንደዚህ እኔ በጣም የምናደደው አንዳንድ ጊዜ መሄድም አልፈልግም። ለምነው አይደለም ለራሱ ነው የምሰራለት ማስታወቂያ። ዛሬ ያለ ማስታወቂያ ምንም ነገር መንቀሳቀስ አትችልም። መረጃን ማስታወቂያ ራሱ አይደለም። ያን እንግዲህ ቅድም ያልጠራልሽ ቢራ ማንም ትዝ ብሎት ስሙንም የሚያውቀው የለም አይደለም። የቢራውን ስም የሚያውቅ ሰው ነበረ። ያ ማስታወቂያ ነው ግን አገር ምድሩ እስከ ውጭ ድረስ እንዲጠጣ ያስደረገው። ስለዚህ ማስታወቂያ በጣም 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 ኃይል አለው። አንድ ማስታወቂያ ገንብጀናደ ምን እያለ ሲመጣ ምንድን ነው ብለን ስንጠብቅ የሆነ ቢራ ነው እዚህ ግባም እና እንደዚህ አይነት ነገሮች አሉ። ማስታወቂያት ምን ያህል ያጠፉሻል፣ ያድኑሻል፣ ይገሉሻል ከፈለግሽ። ስለዚህ እዚህ ጋር አንድ ሳሙና ማስታወቂያ ትሰሪያለሽ፣ እዚህ ጋር አንድ ማስታወቂያ ትሰሪያለሽ። አንድ አይነት ማስታወቂያ ወሯል። ንግግር ቲያትር አትዩ ምን አትዩ። አሁን ብዙዎቹ የውጮቹን ማስታወቂያ ሲሰሩ ግራ ነው የሚያጋባሽ። እኔ አንድ ማስታወቂያ ሰራሁኝ። ወርቅማ እቃዎች የሚሸጥበት ቤት ነው እና ልጅቷ እንትን ነበረች፣ በዊልቸር ነው የምትሄደው። ያልተለመደ ብዙዎቹ ግን ተቹት። በዊልቸር ነበር የምትሄደው። እኛ ዓላማችን እየሄደች እያለን አባቷ ነ እየሄደች እያለን ስንት ሐኪም ቤት ሄዳ ምናምን ሄዳ ያልዳነች ልክ ያን እቃ ስጥ ብድቅ አለችና እቃው ካገኘናት። ይሄ የማስታወቂያ ኃይለኝነት ነው። አይሽ ክሬቲቭ የሆነ ወይ ተጠቅሞ በቃ እኛ ኦድ የሆነ ስታመጪ ስድብ ማበረታታት እኮ የለም። እኔ አሁን ኢንስፓየር ነው ያደረገኝ። ይህን የጻፈው ልጅ በጣም ነው ኢንስፓየር ያደረገኝ። በዌልቸር ነበረ የምትሄደው። ለካ ያንን እቃ ስታይ ይድጋል። ያልተከደበት ቦታ የለም። ያንን እቃ ስታይ ግን ከአውሮፕላን ላይ እንደዚሁ እየተንሳፈፉ ማስታወቂያ ሰው የለም። ያን ምን ያህል ሴፍቲ እንዳለው ለማሳየት ነው። ስለዚህ እንደዚህ አይነት ነገር ቢፈጠር ደስ ይለኛል። ልጆቻችንም ጥሩ ቦታ ላይ ይደርሳሉ፣ የስራ ዘርፍም ይከፈታል። ስለዚህ ይህንን ነው የምለው። በጣም አሪፍ። አሁን ወደ አዳዲስ ሆነው ወደ ጥበብ ዓለሙ ለሚገቡ ሰዎች ጥሩ መልእክት ነው። አዎ አንግፋቸው። የተወሰኑ ሰዎች ቦታውን ይልቀቁ። ለምንድን ነው እኔ አሁን በቃ ደርሻለሁ። ከእንግዲህ
አነግሱኝ፣ አይጥሉኝ፣ ምን አይሉኝ። በቃ ከእንግዲህ ትምህርት ነው መስጠት ያለብኝ፣ ልምዴን ነው ማካፈል ያለብኝ፣ መልቀቅ አለብኝ ለሌላው። እነዛም ትልልቅ ስም ያላቸውም ሰዎች በቃ ይልቀቁ። ሁሌ እነሱን ጠርተን ሁሌ ከእነሱ ስራ የሌለ እስኪመስል ድረስ እንዴ እኔ ስንት ነው የማያቸው ስንት ወጣቶች አሉ በቃ እንደዚሁ ፍዝዝ የሚያደርጉሽ ሲሰሩ። እነሱን ወደ መድረክ እናምጣቸው። ለምንድን ነው የምንገፋፋው? በጣም የሚያስጠላኝ ነገር መገፋፋቱ። እኔ ብቻ ነኝ እኔ የሚለው ነገር መጥፋት አለበት። በተለይ ኢትዮጵያ ውስጥ አሁን እኔ በዝቷል። እኔ 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 ማለት ለአላህ ብቻና ለክርስቶስ ብቻ የተሰጠ እሱ ብቻ ነው እኔ የሚለው። እኔ ማንኝና ነው እኔ የምለው። ስለዚህ እነዚህም ሰዎች ታዋቂዎች ወጣቶችም ካላችሁ ልቀቁላቸው። በቃ ለጀማሪዎች ለሚመጡት በቃ እናንተ ፈመሳችሁ እኮ ሰግጣችሁ ፈመሳችሁ። በቃ ለሌሎቹ ይለቀቅ። ከምሬ ነው የምልሽ። እኔ በዚህ ነው የምስማማው። ሁሌ እከሌ ሲጠራ እከሊት ሲጠራ እከሌ እነሱም ሸማ የላቸውም እንዴ? ከምር ለምንድን ነው ሌሎቹ የማይሳተፉበት? ይህ ልጅ አሁን ከመጣ አሁን እንደው ስለሰግጥ እንደው ዘልጄ ገባሁ እንጂ 3 ወር ነው 4 ወር 5 ወር ይሆነዋል። ግን ጠንክሮ ስለሰራ ከፍ አለ። አዶናይ ነው። አዎ። ስለዚህ ሌሎቹ እንደዚሁ ሳንገፋፋ ብንለቅላቸው ደስ ይላል። መልቀቅ አለብን። ሁሌ እከሌ 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 እየተባለ ምን ላይም ሲል እከሌ ምን ላይም እከሊት ምን ላይም እኔማ አሁን ስልችት ነው ያለኝ፣ ቋቅ ነው ያለኝ። ይቅርታ በእውነት ልጆች ያሉ ስንት ጓዳ ውስጥ ያሉ ለእነሱ መልቀቅ አለብን። ይህን ደግሞ መማማር መቻል አለብን። እንዴ ሞት አለ እኮ ይዘሹ በቃ እኔ ነኝ በቃ ንጉስ ነኝ እኔ። ጥላሁን እኮ እንደዚህ ብሎ አያውቅም። ዶክተር ጥላሁን ገሰሰ እንደዚህ ብሎ አያውቅም። በጣም ነው የሚያበረታተው። በቁሙ እያለ እንኳን ሲዘፍኑበት ኧረ እባካቸው ትንሽ እንኳን እስክሞትላችሁ ነው የሚለው። አይቃወማቸውም። ሰዓቱን የሸለማቸው ነበሩ። የአንገቱን ሀብል አውጥቶ የሸለማቸው ሰው አይገፋም። ይገፋል እንጂ እሱ አይገፋም። ሰው ትውልድን አርቆ ማየት ማለት እኮ ይሄ ነው። እዚህ ላይ ሆኖ ትውልድን አርቆ ማየት ማለት በቃ ይህ መታደል ነው። ወደፊቱን ያስባል። ብዙዬም እንደዚህ ነው። እና አስቴር አወቀ እነ ጂጂ አሁን የመጡት ግን አይለቁልሽም። ተዋንያን ጋር ብትመጪ ድምፃውያኑ ጋር ብትመጪ በቃ እኔ ነኝ የነገስኩት 3-4 ንጉስ የለም ይሉሻል። ንጉስ እኔ ነኝ በቃ። እንዴ ንጉስ እኮ ሰማይ ይታረስ ንጉስ የሚከሰስ ይባላል እኮ። በቃ መልቀቅ አለበት ለመጪው ደግሞ። እኔ ልጄ ከበለጠኝ ብዬ መኮርኮም የለብኝም። አክብሬ እጅ ነስቼ ቦታውን መልቀቅ አለብኝ። እንደዚህ ነው መማማር መቻል አለብን። ይህም የእናንተ ጣቢያ ይሄንን ነው መልእክት ማስተላለፍ ያለበት። ለሌሎች ወይ መስራት አለብን። ስንሰራ ደግሞ ሌሎችን አገናዝበን ነው አስገብተን ተፈለፍኩ አይደል? በጣም ጥሩ ኢሞሽናል ሆንኩ። አዶናይ ሲሉ ትዝ አለኝ። የአሁኑ የቲክቶክ ክሬቲቭ አዋርድ እንዴት ነበረ? ሄደው ነበረ? አልሄድኩም። ደውዬ ቀጠሮ ነበርና ዓርብ ዕለት እሱ ቅዳሜ ዕለት ነበር በዓሉ። በጣም ተዋከበ። ቴክስት ማረኩለት በቃ ሊመልስ አልቻለም። ምክንያቱም ሙሽራ ነው። አሁን ሙሽራ ብዙ ሰዎች ሙሽሮች ነበሩ። አነሱ እኔ አይጨንቀኝም። ምክንያቱም በቃ ጥድፊያ ላይ ናቸው። እኔ አሁን ቲያትር እየሰራው ወይም ደግሞ ወደ ቲያትር ቤት እየገባው ብትደውይልኝ አላነሳልሽም። በቃ ሙሽራ ነኝ፣ ለዝግጅት ላይ ነኝ። ከዛ በኋላ ነው ማወራሽ እና በጣም ውከባ ላይ ስለነበረ አላነሳም። ግን መልክቴን አስተላልፌለታለሁ። ደስ ብሎኛል። በማሸነፉ ምን ተሰማዎት? እስቲ ለሱ ያለውን መልእክት አሁን ያስተላልፉለት። በማሸነፉ ጥሩ ነው። ሁሉም ቢያሸንፉ ደስ ይለኛል። ግን አንድ ሰው መመረጥ አለበት። ሁሉም አሸናፊ ነው። እዛ ላይ የቀረቡት በሙሉ ቲክቶከሮች ለእኔ አሸናፊዎች ናቸው። ከባለጌዎቹ በስተቀር ጨዋዎቹ በጣም ጎበዞች ናቸው ለእኔ። በጣም 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 በቃ ማሸነፍ አለባቸው። አሸንፈዋል። እዛም መቅረባቸው ግን ከዛ ውስጥ 1ኛ፣ 2ኛ፣ 3ኛ መመረጥ አለበት። ስለዚህ ያው
እሱ 4ቱን ጠቅልሎ ወሰደ። መጨረሻም መኪናውን ማሸነፈ። በቃ እንዳለውም መሰገጥ ነው። ሰግጠሽ እኔ ደግሞ መቸከል ነው ብዬዋለሁ። ቸክለሽ ታሸንፊያለሽ። አሁን ዩኒቨርሲቲ ካልቸከልሽ ከጫት ውጭ ከሲጃራ ውጭ ከአልኮል ውጭ ቸክለሽ ካጠናሽ ጥሩ ነጥብ ታመጫለሽ አይደል? ስለዚህ እኔም እንደዛ ነው የማምነው። መቸከል ነው ወይም መሰገጥ ነው። ስለዚህ በማሸነፉ ቴክስት አድርጌለታለሁ እንኳን ደስ አለህ ብዬ። እንደዚህ ማሽቃበጥ ምናምን ብዙም አይመቸኝም። እሱ እንኳን አያስፈልግም። ግን ያው በቀጥታ ማስተላለፍ የሚፈልጉት መልእክት ካለው ለአዶናይ ማስተላለፍ ይችላል። አዶናይ ከምር በጣም ስትቀርቢው ነው በደንብ የምታውቂው። እኔ ከዛ በፊት ነው። ምክንያቱም አንዳንድ ጊዜ እኛ ጋር የሚሰጥሽ ፊድባክ አለ ደስ የማይል እሱን አልፈዋለሁ፣ ምንም ችግር የለም። ግን በማሸነፉ በጣም ደስ ብሎኛል። ለሌሎችም አርያ የሆነ ልጅ ነው፣ ሲምቦል ነው። እሱ እድሜ ላሉት እኔ የዛሬ ስንት ዓመት ነው 20 ዓመት 30 ዓመት ይሆናል አላውቅም። ቴዎድሮስ ካሳሁን የሆነ የሺ ቡና የሚባለው ቦታ መጥቶ ነበር ከአብሮት ከሚሰሩት ሰዎች ጋር። ልጅ ነው ገና በጣም ልጅ ነው። እና እዛ ሰው ሁሉ ይላል በቃ ፊት ለፊቱ ነው የነገርኩት። አንተ የወጣቶቹ ተምሳሌት አርያ አይከናቸው። ይህም ልጅ ልክ እንደዛ ነው፣ አይከን ነው፣ ተወዳጅ ነው። መወደድን በጥቂት ጊዜ ውስጥ ነው ያገኘው። ከየትም አይሰጥሽም። ቲፎዞ ስላበዛሽም እንደዚህ ስለተዋጥሽም አይደለም። ጊዜ አለ፣ ሁሉም ጊዜ አለ፣ ለሁሉም ጊዜ ጠብቅለታል ይላል ሶሎሞን። ስለዚህ በጊዜው እሱ አሸንፏል እና ደስ የሚል ነው ጸባዩ። እስካገኘው ጊዜ ድረስ ጸባዩ፣ ለሰው ልጅ ያለው ክብር ይገርመኛል። ፖዚቲቭ ነው። በቃ ለሁሉም ነገሩ የሚመልሰውን አይተሻል። አንዴ ሲመልስ ከተወሰኑ ሰዎች ጋር ትንሽ ግጭት ተፈጥሮ የመለሰው መልስ አለ። እኔ ከሱ አልጠበቅኩም። በጣም ማቹርድ ነው እና እንግዲህ እስቲ ይህን ነገር ያዝልቅለት። ምክንያቱም በበረታሽ ቁጥር ሊጥልሽ የሚበረታው ደግሞ የዛን ያህል ጭብጨባ ሁልጊዜ ነግሬዋለሁ። የዛን ጊዜም በጭብጨባ መሀል ሊጥሉ ያሰቡ ሰዎች አሉ። ጭብጨባ ይጥላል። ከምሬ ነው የምልሽ። ጭብጨባ መጥፎ ነው። ታዋቂ ከመሆኑ አዋቂ መሆን ይሻላል። እኛም ብዙም ጊዜ የሚመቸኝ ታዋቂ መሆን አልፈልግም። አዋቂ መሆን፣ መብሰል፣ በተሰጠሽ ነገር ላይ ራስሽ ማረቅ፣ ፈታ ማለት። ፈታ ስትይ ይሄ ዝም ብሎ እዛም አይደለም። ቆጠብ አድርገሽ የዘረብድ መሆን። የዘረብድ ስትሆኝ መኮፈስ አይደለም ትርጉም። አንዳንድ ጊዜ ራሱን እኮ የሚጠበቅ ይኮፈሳል። ዝም ብሎ በባዶ ሜዳ ይሉሻል። ምን እንደምትሆኝም ነው የሚጨንቅሽ። ስለዚህ እሱ ይኮፈስም አይደለም። ራሱንም ረጋ አድርጎ የሚያይ ልጅ ነው። የተባለውን ነገር ሁሉ አይቶታል። ምን ይቀርበታል ከእንግዲህ አይደለ? በእድሜ ልኩ አይቶታል። ልኩን አይቶታል። እድሜው ምን እንደሰጠውም አይቶታል። አሁን ደግሞ አርያ የሚሆንበት ነው። ስለዚህ ለብዙዎቻችን በተለይ በዚህ ፍምስና ያለን ሰዎች እኔ እንግዲህ አይመለከተኝም፣ ምክንያቱም አዋቂ መሆንን ነው ስለምፈልግ ያሉ ሰዎች ራሳቸውን ረጋ አድርገው ማየት አለባቸው። ዝና አድዬ የምትለው ነገር አለች። ዝና ትልቅ ዘነዘና ነው ትላለች። እውነት ነው። ዝና ዘነዘና ነው። ካልተጠቀምሽበት፣ በትክክለኛ መንገድ ካልሄድሽበት ይወቅጥሻል መልሶ። ራስሽን ነው ከምድረ ገጽ የሚያጠፋሽ። ስለዚህ ዝና ዘነዘና ነው ጎበዝ። ይህን የምትከታተሉ ሰዎች፣ ዝነኛንን የምትሉ ሰዎች ዝነኞች አይደላችሁ። አዋቂነት ይሻላል ከዝነኝነት፣ አዋቂነት ይሻላል። ስለዚህ በአዋቂነት ውስጥ ተደርባችሁ ያንን አጣጥማችሁ በማስኬድ ሰግጦ መፈመስ ይቻላል እና ፕሊስ እንደዚህ አይነት ነገር ብታደርጉ፣ በተለይ ወጣቶች የምንለብሰውን ነገር፣ የምንበላውን ነገር፣ የምናደርገውን ነገሩ ከአካሄዳችን ጀምሮ እኛ አይነገብ ስለሆንን መጠንቀቅ ያለብን ይመስለኛል።
በተረፈ እንግዲህ ሳሮንዬ በእውነት በጣም በጣም ነው ወደድኩሽ። በጣም ከእርጋታሽ ጋር ከንግግርሽ ጋር ለዛ አለው ይደመጣል። ይህን ነገር መቼም ክፉ ሰው አይወሰድብሽ፣ እግዚአብሔር ይጨምርልሽ። ሰዎች ምናምን ሊሉ ይችላሉ። አይስበርሽ። እሱ የሚለው ያወዳድቃሉ። እቺ ቋንቋው ደስ ትለኛለች። ማወዳደቅ ይፈልጋሉ ብዙዎች ይላል። አዎ ሊያወዳድቁሽ ይፈልጋሉ። ስለዚህ አንቺ ከመወዳደቅ መጠንቀቅ ነው። ሁሉም ነገር እጃችን ላይ አለ። ለመውደቅም ለመነሳትም እጃችን ላይ ነው የተሰጠው። ይህ ልጅ ደግሞ አሁን በልቶታል፣ በደንብ አውቆታል፣ አይቶታል። የቱ ጋር ማወዳደቅ የሚፈልጉ ሰዎች አይቷቸዋል። የቱ ጋር ደግሞ ሊያነሱት የሚፈልጉ ሰዎች እንደውም 4 ነገር ተናግሯል። አንድ አለ ዝነኛ ስትሆን ሰዎች መተቸት ይጀምራሉ አለ፣ ምክር መስጠት ይጀምራሉ አለ። አንደኛው ደግሞ ለማወዳደቅ ይጥራሉ አለ። አራተኛው ጠፋኝ እንጂ እውነቱን ነው። በተለይም መካሪ የሚመጣ ሰው ከሆነ ዞር በል በይው። መካሪ ጉድጓድ ቆፋሪ ነው። ከምሬ ነው የምልሽ። ከእናትሽና ከአባትሽ በስተቀር መካሪ አያስፈልግም። እነሱ ወልደዋል። ልጃቸውን የሚጥሉበት ጉድጓድ አይቆፍሩም። አብዛኞቻችን ግን መካሪ መስለን ጉድጓድ እንቆፍራለን ይባላል እኮ። መካሪ ጉድጓድ ቆፋሪ ይባላል። እነዚህ ከእናት አባቶቻችን ውጭ ወይም ደግሞ ከልባችን የሆኑ ጓደኞቻችን ውጭ ጓደኛህን እንደራስ አድርገው ውደድ የሚባሉ ሰዎች አሉ። እንደነሱ አይነት ካልሆኑ በስተቀር እሷን ነገር አጠንክሮ ነው የጻፈባት እና እንደዚህ ብታደርጉ ደስ ይለኛል ልጆቼ። ተዋናይ ሰለሞን እንግዲህ የነበረን ቆይታ በጣም ጥሩ ነበርና በጣም እኔም ደስ ብሎኛል። በስተመጨረሻ ማለት የሚፈልጉት ነገር ካለ እድል ልስጦትና። ምኞት ነው ሀገራችን ኢትዮጵያ ምድሪቷን፣ ህዝቦቿን፣ ሁሉ ነገሯን፣ ሳሩን፣ ቅጠሉን፣ እንስሳዎቿን ሁሉ ይባርክልን። እግዚአብሔር ሰላማችንን ከዚህ በላይ ያምጣልን። እርስ በርሳችን የምንዋደድ የምንከባበር የማንገፋፋ ህዝቦች ያድርገን። በተረፈ ሞሽን ስለሰጠኝ እድልና ቃለ መጠይቅ በጣም እጅግ አብዝቼ አመሰግናለሁ። በወጣት ኃይል የተመሰረተ ነው። ፕሊዝ አማርኛውን እባካችሁ ፎሎ፣ ሰብስክራይብ፣ ሼር አድርጉት። ታተርፋላችሁ፣ አትጎዱ።